ስትፈጭ ውላ አወካች ባተላ። የአምልኮት ቀን አይመስልም። የጭፈራ ቀን የባህል ቀን ነው የሚመስለው። ጥምቀትም የልደትም ለምሳሌ ቅዳሜ ቢሆን የሚል ጥያቄ አለ። ከዛስ እሁድ ቢሆን የሚል ጥያቄ አለ። ከዛስ ሰኞ ቢሆን የሚል ጥያቄ አለ። የ2018 ጥምቀት ሰኞ ሆኗል። ሰላም እንዴት ናችሁ? የልዑል እግዚአብሔር ሰዎች እንደምን አላችሁ? በያላችሁበት የልዑል እግዚአብሔር ፍቅር አንድነት ይድረሳችሁ። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ያው ብርሃነ ጥምቀቱ እንግዲህ እየደረሰ ነው። ብርሃነ ልደቱን አሳልፈን አሁን ብርሃነ ጥምቀቱን ለመቀበል ደርሰናል። እንኳን አደረሳችሁ በድጋሜ። ብርሃነ ጥምቀቱ ሲደርስ እንግዲህ ብዙ አዳዲስ ነገሮች ያው ሁሌ አዲስ የሚመስሉ ነገር ግን በየዓመቱ ምላሽ የሚሰጣቸው አዲስ ነገሮች የሚመስሉ ያው ምእመናን ሁሌ ጥያቄ የሚያነሷቸው ነገሮች ይነሳሉ። እነዚህንም ጥያቄዎች ሳዳ ያው እንደተለመደው ሁሌም ከቤተ ክርስቲያን ሊቃውንትና መምህራን ምላሽ ይሰጣል። ይህንን ምላሽም ወደ እናንተ ይዘንላችሁ መጥተናል። ያመጣንላችሁ እንግዲህ አብዛኛው ሰው በጠየቃችሁት መሰረት ወይም ደግሞ አብዛኛው ሰው እየጠየቀው ባለው መሰረት የገሃድ ጾምን በተያያዘ ነው። ያው ብዙ ምላሽ ከልደት በዓል ጋር አያይዞ ተመልሷል። ነገር ግን አሁን ደግሞ ጥምቀት ሰኞ ነው። ጥምቀት ሰኞ መሆኑን አስመልክቶም ጥምቀት ሰኞ ሲሆን እንዴት ነው ገሃድ አለው ወይ? ገሃድ ካለውስ እሁድ ነው የሚሆነው ጋዱና እሁድ ይጾማል ወይ የሚል ጥያቄ እየተነሳ ይገኛል በአብዛኛው። ይህን አስመልክቶ እንግዲህ ብዙ የቤተ ክርስቲያን ሊቃውንት እነ ርዕሰ ሊቃውንት አባ ገብረ ኪዳን ግርማ፣ መጋቢ ሐዲስ ነቃ ጥበብ ከፍ ያለው እንዲሁም ዶክተር ዘበነ ለማ እነዚህ የሰጡት ምላሽ አለ። ምላሻቸውን ወደ እናንተ የማደርሳችሁ ይሆናል። ወደ እነሱ ወስዳችኋል። ገሃድ አለ። ገሃድ ቢሉ ለውጥ ነው። ገሃድ ቢሆን መገለጥ ነው። ለውጥ የሚባለው ጥምቀት፣ ልደት፣ ረቡዕ ሲሆኑ ስለሚባሉ ለነሱ ለውጥ ዋዜማ ይጾምላቸዋል። ገሃድ ክርስቶስ አንድነቱን ሶስትነቱን በልደት የማይታይ አምላክ ነቢያት መጀመሪያ በትንቢት በዕብረ አምሳል በዕብረ ትንቢት ያዩት የነበረው በገሃድ ተገልጦ ስለመጣ አምላክ በስጋ ስለተገለጠ ስለዚህ ገሃድ ይባላል። ጥምቀት አንድነት ሶስትነት ስለተገለጠበት ገሃድ ይባላል። አንድ ጾም ነው። እሱ የጌታን መገለጥ ለማክበር ጾመን እንቀበል ብለን ጥምቀትም የልደትም ለምሳሌ ቅዳሜ ቢሆን የሚል ጥያቄ አለ። ከዛስ እሁድ ቢሆን የሚል ጥያቄ አለ። ከዛስ ሰኞ ቢሆን የሚል ጥያቄ አለ። እና ጋዱን እንዴት ነው ምን ጾሙ የሚል ጥያቄ ወይ ደግሞ ከዛ በፊት አንድ የሚቀድም ጥያቄ ላስቀድም። ለሮብና ለአርብ ምትክ ማክሰኞና ሐሙስ ከሆነ የሚጾሙት ሰኞ መጾም ለምን አስፈለገ የሚል ጥያቄ ይኖራል። ምክንያቱም ጋድ ምትክ ተብሎ የተሰራው ለሮብና አርብ ከሆነ ሌላ ሁለት ምን አገባን ለምን እንጾማለን ቢባል አንደኛ ቅድም እንዳልኳችሁ ስለ ጾም ብትከራከሩ ለጾም አድሉ የሚል መርህ አለ። ሁለተኛ እንዳይረሳ ብሎ ፍትሐ ነገሥቱ ያስቀምጠዋል። እንዳይረሳ ማለት ነው ረቡዕና አርብ ገና ሲውል ለምሳሌ ሮብን ሊያገኘው የሚችለው በ7 ዓመት አንድ ጊዜ ነው ልደት። እንግዲህ ያ ማለት በ7 ዓመት አንድ ጊዜ ሲሆን ይረሳል። ስለዚህ ጋድ በየዓመቱ መጾም አለበት ብለው አባቶቻችን በሰሩት ስርዓት መሰረት በየዓመቱ እንጾማለን እንጂ ለማክሰኞ ምትክ ሰኞን እየጾምን አይደለም። ምክንያቱም ማክሰኞ ራሱ ልደት ቢውል ምንም ጾም ስላልሆነ የሚተካለት ሆኖ አይደለም። የሚተካላቸው ለሮብና ለአርብ ነው። ነገር ግን እንዳይረሳ በየዓመቱ ጋድ የሚለውን ስም ጠርተን እንጾማለን። ምክንያቱም ለጾም አድሉ ስለተባለ እንዳይረሳ ነው እንጂ ምትክነቱ አስቀድሞ ለረቡዕና ለአርብ የተሰራ ነው። ከዛ ቀጥሎ ቅዳሜ ቢሆን እሁድ ቢሆን የሚል ጥያቄ። የመጀመሪያው ቅዳሜ ቢሆን አሁን ስለ ሁለቱም እናገረው፣ ስለ ልደትም ስለ ጥምቀትም። ልደትም ጥምቀትም ቅዳሜ ቢሆኑ አርብ ራሱ ጾም ነውና እንዴት ይጾማል ቢባል አርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። 3 ሰዓት ብቻ ይጾማል ማለት ነው። ስንት ሰዓት ብቻ ይጾማል? አለቀ። ምንም የክርክር ማወሳሰብ አያስፈልገውም። በማግስቱ ቅዳሜ ነው፣ በዓሉ ይከበራል። ሌሊት ቅዳሴ ይገባል፣ መንፈቀ ሌሊት ይገባል። የሚቆርብ ሰው ያከፍላል። ይሄ ጥንቃቄ። የሚቀድስ ሰው የሚቆርብ ሰው የግዴታ 18 ሰዓቱ መሙላት ስላለበት አይበላም። ልክ እንደ ትንሣኤ ያከፍላል። ያ ማለት ለምሳሌ እሁድ ገና ማክሰኞ ገና ነው። ስለዚህ አንድ ሰው እሁድ ማታ ከበላ በኋላ የሚቀድስና የሚቆርብ ሰው እሁድ ማታ ራቱን በልቶ ከዛ በኋላ አይበላም።
የሚቀድስና የሚቆርብ ሰው ስጋውን ደሙን የሚቀበል ሰው። ከዛ ውጭ ግን አርብ ማታ እስከ 12 ሰዓት ድረስ ይጾማል። ቅዳሜ በዓሉ ይከበራል። ምንም ማወሳሰብ አያስፈልገውም። ጋዱ እሱ ነው። እሁድ ቢሆንስ ደግሞ ጥምቀትና ልደት እሁድ ቢውሉ እንዴት ይደረጋል ቢባል አሁንም ፍትሐ ነገሥቱ እንዲህ ብሎ ያስቀምጣል። ወለእመ ኮነ ዕለተ በይረሙን ስንክሳሩ ማለት ነው ጥር 10 ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ ይላል። ዕለተ በይረሙን ማለት ዕለተ ጥምቀት ዕለተ አስተርእዮ የመገለጥ ቀን ማለት ነው። በዕለተ እሁድ ይላል። እሁድ ቀን ቢሆን አው በዕለተ ሰንበተ አይሁድ ወይም ቅዳሜ ቀን ቢሆን ይልና ይጾሙ በዕለተ ዓርብ እምቅድሚያው እስከ ምሴት ይላል። አስቀድሞ ዓርብ ስለሆነ ዓርብን እስከ ምሽት ድረስ ይጾሙ፣ እስከ ማታ ድረስ ይጾሙ። ቅዳሜ ቢሆን እስከ ማታ፣ እሁድም ቢሆን ዓርብ ይጾማል። ሰኞም ቢሆን ዓርብ እስከ 12 ሰዓት ይጾማል። እየተረዳችሁ ነው ሐሳቤ? ገናም ጥምቀትም ቅዳሜ ቢውል ዓርብ እስከ ስንት ሰዓት ይጾማል? እስከ 12 ሰዓት። ገናም ጥምቀትም እሁድ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ። ገናም ጥምቀትም ሰኞ ቢሆን ዓርብ እስከ ስንት ሰዓት ይጾማል? እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዛ ግን ቅዳሜ ምን ይሆናል? ለምሳሌ እሁድ ገና ቢሆን ጥምቀት ቢሆን እሁድ ምን ይሆናል? ቅዳሜ ምን ይሆናል ቢባል ጥሉላት አይበላበትም፣ ግን አይጾምም። እየሰማችሁ ነው? አስቀድሳችሁ ቁርሳችሁን ትበላላችሁ፣ ስጋ ግን አትበሉ፣ የእንስሳት ተዋጽኦን አትበሉ። ጾሙን ግን መቼ ጾማችሁታል? ዓርብን እስከ 12 ሰዓት ድረስ ጾማችኋል። ስለዚህ ቅዳሜን ምንድነው የምታደርጉት? ጽሉላት አትበሉም። ከዛ ውጭ ግን ከቅዳሴ በኋላ ምግባችሁን ትበላላችሁ። የተዘጋጀላችሁን ቁርስ እንደያቅማችሁ ፍርፍርም ቢሆን ፉልም ቢሆን ወጣቱ ወንደላጤው ያገኘውን ይበላል ማለት ነው። ቅዳሜ ጥሉላት ግን አይበላም። እሁድ ቢሆን መቼ ቢሆን አልኳችሁ? ሰኞ ደግሞ ቢሆን ለምሳሌ አሁን የጥምቀት በዚህ ዘመን የፊታችን እሁድ ነው የሚውለው አይደለም? 11 እሁድ። ስለዚህ ምንድነው ማለት ነው? ዓርብ እስከ 12 ሰዓት ድረስ ይጾማል። ከዛ ቅዳሜ ምን አይበላም አልኳችሁ? ጥሉላት አይበላም። ቅዳሜ በቃ አለቀ። ከዛ ውጭ ግን ቅዳሜ እስከ 6 እስከ 9 እንደዚህ ምናምን የሚባል መዓት መፍጠር የለባቸውም። ይሄ የሚናገረው መጽሐፉ ራሱ አባቶቻችን የሰሩት ነው። ይሄን በደንብ ጠንቅቁ ነው። ቅዳሜ ጥሉላት አይበላበትም የፊታችን። ከዛ ደግሞ ዓርብ እስከ 12 ሰዓት ድረስ ይጾማል። አለቀ። ከዛ ሰኞ ቢሆን ደግሞ ሰኞ ቢሆን እሁድ ዓርብ እስከ ምሽቱ 12 ሰዓት ድረስ ይጾማል። ከዚያ የቻለ ሰው ሁለቱንም ቀን ጥሉላት አይበላባቸውም፣ ቅዳሜና እሁድ። ይሄ በገዳም የሚሰራ ስርዓት ነው። በገዳም ሁለቱም ቀን ሰኞ ጥምቀት ከሆነ የልደት ችግር የለውም። ምክንያቱም የልደት ምን ጊዜም ከልደት በፊት ያለው በሙሉ ጾም ነው። ስለዚህ ጋድም ከነዚያ ቀናት ነው ቁጥሩና አይበላም። የጥምቀት ሲሆን ግን በመሃል ፍስክ ስላለው እሱ ነው ትንሽ የሚያወሳስበው። የጥምቀት ሰኞ ቀን ከዋለ የቻሉ ሰዎች ቅዳሜና እሁድ ጥሉላት አይበሉም። ዓርብ ግን እስከ ስንት ሰዓት ይጾማሉ? ቅዳሜን ግን የማይችል ሰው ካለ ይበላል። እሁድን ግን ከምን ይከለከላል? ከጥሉላት ይከለከላል። እሁድን ከምን ይከለከላል? ጥምቀት መቼ ቢሆን እያልኳችሁ ነው? ሰኞ ቢሆን። እሁድን ከምን ይከለከላል? ከጥሉላት ይከለከላል። ዓርብን እስከ ስንት ሰዓት ይጾማን? አስቀድሞ እስከ 12 ሰዓት ድረስ ይጾማን። ቅዳሜን ግን አቅም ካለው እንደ እሁድ ጥሉላት ባለመብላት ያከብረዋል። ያለዚያ ግን ሊበላ ይችላል። ላንብላችሁ። ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ይላል። ሰኞ ቀን ቢውል ጥምቀት ወይም ልደት ሰኞ ቀን ቢውል ኢይትከሃል ከመ ይጹሙ በዕለተ ሰንበት ይላል። በሰንበት ቀን ሊጾሙ አይገባም፣ መጾም አይቻልም ቢልና ዳእሙ ይትዓቀቡ እምነ በሊዕ ጥሉላተ ይላል። ጥሉላትን ከመብላት ግን ይቆጠቡ ይላል። ምንን ከመብላት? መቼ ቀን ቢሆን ጥምቀት? ሰኞ ቀን ቢሆን በሰንበት ቀን እሁድን። አሁን ስንክሳሩ ለይቶ እሁድን ነው እያለ ያለ። ዓርብ ግን እስከ ስንት ሰዓት ይጾማን ብያቸዋለሁ? እስከ 12 ሰዓት። ቅዳሜ የቻለ ይጾማን፣ ያልቻለ ደግሞ ይበላል፣ ጥሉላትም ጭምር ይበላል ቅዳሜ። ነገር ግን እሁድን መጾም አይቻልም። ጥሉላት ግን አይበላም። ምን አይበላም? ጥሉላት አይበላም። ስለዚህ በዚህ መልኩ ጋድን ማክበር ይቻላል። ጋድ ማለት ይሄ ነው። ካልገባችሁ በሌላ ጊዜ ግልጽ ማድረግ ይችላል። ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? ጋድ የምንለው ምንድነው ሲባል የልደትና የጥምቀት ዋዜማ ጾም ማለት ነው። በግልጽ የሚጾም ማለት ነው።
የገና በጾሙ ላይ አብረን ብያቸዋለሁ። የጥምቀት ሲሆን ግን ለምሳሌ ጥምቀት ሮብ ቀን ሲሆን ማክሰኞ ጾም አይደለም ለጥምቀት አይደለ በንግግሩ ማክሰኞ ጋድ ስለሆነ ግን ነገ ጥምቀት ሆኖ ዛሬ ማክሰኞ ግን ጾም የሆነበት ምክንያት ምንድነው? ጋድ ስላለ። ልደትና ጥምቀት ሲሆን ዋዜማው መጾም እንዳለበት የሚነግረን በአብዛኛው ፍትሐ ነገሥት ብዙ ጊዜ ሲነገር ብዙ መምህራን ሊቃውንት ሲያነሱ ሰምታችሁ ይሆናል 15 ነው። የሰማችሁትን ይመስል ነበር እንግዲህ ስለ ጥምቀትና ስለ ልደት ገሃድ ጾመን አያይዞ የተሰጠው ማብራሪያ ሁላችሁም አድምጣችሁታል። ይህንን ከተቻለ ድጋሜ ላለመጠየቅ ሌላ ጊዜ ላለመጠየቅ ይህንን ሁሉም ሰው አጥንቶ መያዝ ይገባዋል። በተለይ ደግሞ እንግዲህ ሮብና አርብ ሲውሉ ነው በብዛት እስካሁን ጥያቄ እያስነሱ የነበረው። ሮብ ከዋለ በምትኩ ማክሰኞ ይጾማል፣ አርብ ከዋለ ደግሞ ሐሙስ ይጾማል። ነገር ግን መምህሮቻችን እንደሰማችኋቸው አባቶቻችን እንደሰማችኋቸው ከሆነ ሮብና አርብ ብቻ ሲሆን አይደለም ማክሰኞ የሚውል ለምሳሌ ጥምቀት ማክሰኞ የሚውል ከሆነ ሰኞ ይጾማል። የልደት ችግር የለውም ወደ ኋላ ያለው ጾም ስለሆነ። ጥምቀት ላይ ግን ጥምቀት ለምሳሌ ማክሰኞ ቢውል ሰኞ ጾም ነው የሚሆነው። ለምንድነው ምትክ አይደለ ገሃድ? ለምን ሰኞን መጾም አስፈለገ? ማክሰኞ ሲውል ለምን ሰኞን አስፈለገ መጾሙ? ሮብ ሲውል ለምሳሌ ሮብ ጾም ስለሆነ ሮብ ደግሞ ተጽሞ ስለማይዋል በምትኩ ማክሰኞ ይጾማል። ነገር ግን ማክሰኞ ጾም አይደለም። ማክሰኞ ሲውል ለምንድነው ሰኞ የሚጾመው ይባላል? ይሄ የሆነበት እንግዲህ ሰምታችኋል ምክንያቱ ምን እንደሆነ። አባቶቻችን ስርዓት ሲሰሩ ዝም ብለው አይሰሩም። እንዳያያችሁት እንግዲህ ሮብና አርብ ከተወሰኑ ዓመታት በኋላ ነው የሚመጣው። ይህም ሆኖ እየረሳነው ነው እንግዲህ በየጊዜው ምን እንደሆነ ለምን እንደሚጾም ለምን ሮብ ሲሆን እንደሚበላ ትምህርት እንማራለን። ግን በየዓመቱ ወይ ማለት ከ3 ከ4 ዓመት በኋላ ተመልሰው ሮብና አርብ ቀን ውለው ሲመጡ ልደትና ጥምቀት እንረሳቸዋለን መልሰን ማለት ነው። ልክ እንደዛ ሁሉ ጾሙ ጨርሶ ተረስቶ እንዳይቀር ሁሉንም ቀን መሆን አለበት ተብሎ ስርዓት ስለተወሰነ ነው። ሙሉ ነው ሰምታችሁታል ቪዲዮውን ብዬ አስባለሁ። አሁን ደግሞ በቀጥታ የምንሄደው እንግዲህ ጥምቀት በዓል ሲመጣ በጥምቀት ወቅት ምን ማድረግ እንዳለብን ምን አይነት ስርዓቶችን መከተል እንዳለብን አንዳንድ ጊዜ በተለምዶ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚል አይነት እንትን አለና ቀን ከዛ ጥምቀት ብሎ ማታ ጭፈራ ቤት ዘፈን እንደዚህ አንዳንድ ጊዜም ደግሞ ሲያልፍ መስከር ከሰው ጋር መግጠም እንደዛ ነገሮች አሉና ምንድነው ማድረግ ያለብን የሚሉትን ብፁዕ አባታችን ብፁዕ አቡነ ኤርሚያስን ጨምረው ሌሎች የቤተክርስቲያን ሊቃውንት ብዙ ማብራሪያ ሰጥተውና ቀጥታ ደግሞ የነሱን የማሰማችሁ ይሆናል። ከቅርሶቻችን አንዱ የጥምቀት በዓል አከባበር ነው። አሁን የኛ ልጆቻችን ልጃገረዶቹ ወጣቶቹ እንዴት ለብሰው እንደሚመጡ እንደምታውቁት ነው። የአምልኮት ቀን አይመስልም። የጭፈራ ቀን የባህል ቀን ነው የሚመስለው። አለባበሳችን እንደምታው ለዝሙት የሚዳርግ ነው። እዚህ ያላችሁት ወጣቶች ልፋታችሁን ተክለ ሃይማኖት ይቁጠርላችሁ። ማታ ግን ስትፈጭ ውላ አቦካች ባተላ ሰምታችኋል አይደለም? ስትፈጭ ላ አቦካች ባተላ ማለት ማታ እንዳሰክሩ በተክለ ሃይማኖት ይያችኋለሁ። እንዳትጣሉ ነግሬያችኋለሁ። እንዳትጨፍሩ። አሁን ይቺ ጽድቃችሁ ዘላለም የምትኖሩበትን ቤት የምታንኳኳናት። እንዳትጣሉ እንዳትሰክሩ። የአንድ ቀን ክርስቲያን ከመሆንም ያድናችሁ። እኔ እውነቴን ነው። በአመት አንድ ጊዜ ብቻ አትምጡ። ተው እናንተ ሰዎች ሜዳ ለሜዳ እየሄዳችሁ ነው ሰይጣን እየለቀመ ይጨርሳችሁ። አመት እስከ አመት የቤተ ክርስቲያን ልጅ መሆን አለባችሁ። እንደዚህ ቤተ ክርስቲያን መሙላት አለበት። ከስሜት ክርስትና ውጡ። ደስ ሲላችሁ አትምጡ፣ ሲከፋችሁ አትቅሩ። እግዚአብሔር ልባዊ ክርስቲያን ያድርገን። ስሜታዊ ክርስቲያን አለ፣ ዕውቀታዊ ክርስቲያን አለ፣ መንፈሳዊ ክርስቲያን አለ። ስሜታዊ ክርስቲያን ደስ ሲለው የሚመጣ ነው። ዕውቀታዊ ክርስቲያን እያወቀ የማይሰራ ነው። መንፈሳዊ ክርስቲያን ግን ዕውቀትም ስራም ያለው ነው። የሥራ ክርስቲያን ያርጋችሁ እግዚአብሔር። እኔንም ያድርገኝ፣ ለእኔም ጸልዩልኝ፣ ሁላችንም ይለውጠን። ስለዚህ ጨርሻለሁ፣ አይዟችሁ። ዕዳችን ምን አለ ዛሬ አልኳችሁ? ኃጢአታችን ሲደመሰስ ሰማይ ተከፈተ። በሉ ሁላችሁም ኃጢአታችን ሲደመሰስ በሉ። ኃጢአታችን ሲደመሰስ ምን ተከፈተ? ዛሬ ሰማይ እንዲከፈት ትፈልጋላችሁ? በሉ ሁላችሁ መልሱ። ይከፈት ይከፈት። ምን አድርገን ነው የምንከፍተው? በብሎን ነው የምንከፍተው ነው? በመሳሪያ ነው? በምንድን ነው? በምን ነው የሚከፈት? በንስሐ በሉ ሁላችሁ።
እግዚአብሔር ኃጢአታችን በንስሐ ደምስሰን የሰማይ ደጁን ይክፈትልን። ከዛሬ በኋላ የሰማይ ደጅ ለኢትዮጵያ የምሕረት ደጅ እንዲከፈትላት ከፈለጋችሁ ከነገ ዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ለአፍም አማን አለ ስራ አሰሩም እንጂ ሁላችሁም እሺ በሉኝ። ከዓርብ ጀምራችሁ ሁላችሁም ንስሐ ግቡ። እሺ በሉ። ከዚያ በኋላ እግዚአብሔር የምሕረት ደጁን ይከፍትልናል፣ ይክፈትልን። አሜን በሉ። ታምናላችሁ አታምኑም? ከዛሬ ጀምሮ ለኢትዮጵያ የምሕረት ደጅ ይከፈትላታል፣ የጥበብ ደጅ ይከፈትላታል። እግዚአብሔር ይክፈትልን። ኢዮብ የሚባል ነቢይ በዮርዳኖስ ወንዝ ሲታጠብ ቁስሉ ረገፈለት። የእናንተንም የኃጢአት ቁስላችሁን ላረግፍላችሁ መጥቻለሁ ብሎ በዮርዳኖስ ተጠመቀ። የሁላችንም የህሊናችንም የስጋችንንም የደዌያችንም ቁስል ሁሉ መድኃኔዓለም ያርግፍልን። ጥምቀት ማለት ሰማይ ደጅ የምንገባበት የነጻነት ደብዳቤያችን ዋስትናችን ማለት ነው። የሰማይ ደጅ የተከፈተው በጥምቀት ነው። የክርስቶስ ደጅ የተዘጋ ደጅ ከፍቶልናል። ከተከፈተው በር ለመግባት ያብቃን።